ሰላም አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ የፋጤ አንዋር ቻናል ተከታታዮች እንዴት ናችሁ? ሰላም ናችሁ? ደህና ናችሁ? አላህ ከኔ ጋር ሁሉ ሰላም ነው አልሐምዱሊላህ። እንዴት ናችሁ እናንተ? ደህና ናችሁ? ተጠፋፋን ግን ቆይ ለምንድን ነው? ኧረ ተው ሼም ነው። ኧረ ተው ሰብስክራይብ የለ፣ ላይክ የለ፣ ኮሜንት የለ። ምን ነው ምን በደልኳችሁ? ምን አጠፋው? አላሳዝንም። እና በነገራችን ላይ የሆነ ስራ እየሰራሁ ነው። ዛሬ ስለሆነ ጉዳይ ነው የምናወራው። ግን አሁን በአጋጣሚ ሌላ ስራ እየሰራሁ ነው። እሱን እየሰራሁ ላውራችሁ ብዬ ነው። ቅባት እየሰራሁ ነው ለፀጉሬ። ብዙ ጊዜ ፀጉሬን አንድ አይነት ቅባት አልጠቀም ወይም ደግሞ አንድ ቅባት አልቀባም። ቀላቅዬ አንድ ላይ አንተክትኬ ነው የምቀባው። አንደኛው ይሄኛው ነው ኮኮናት። ይሄኛው ኮኮናት የሚበላው ኮኮናት ነው። አብዛኛዎቹ ይበሉታል፣ ግን ኦርጋኒክ ስለሆነ እኔ ለፀጉሬ ነው የምጠቀምበት። ክፍት ስለነበረ ሙቅ ውሃ ውስጥ አድርጌዋለሁ እንዲቀልጥና አሁን ደግሞ እየቀየጥኳቸው ነው አንድ ላይ ማለት ነው። እና የምጠቀመው ምንድን ነው? ይሄን ኮኮናት እጠቀማለሁ። ቅባት ይሄኛውን ቅባት የምትጠቀሙ ይሄንን ቅባት አደርግበታለሁ። ሌላኛው ምንድን ነው? ቅርንፉድና ጥቁር አዝሙድ እና ደግሞ ሩዝ መሪ እጠቀማለሁ ማለት ነው። እና ውዶችዬ እናንተም ያው በተቻላችሁ አቅም እንደዚህ ቅባት ስትጠቀሙ እንደዚህ ቀላቅላችሁ ተቀሙ። እኔ ለፀጉሬ ለውጥ አይቼበታለሁ፣ በጣም ለውጥ አይቼበታለሁ። አሪፍ ነው። እና እናንተም እንደዚህ ቅባት የሚስማማችሁን ቅባት ማንኛውም የሚስማማችሁን ቅባት እንደዚህ ቀላቅላችሁ አንዱን ከአንዱ ጋር አድርጋችሁ መጠቀም ትችላላችሁ። ከዛ ግን እንትን ካላችሁ ቅርንፉድ ፍሬው እና ጥቁር አዝሙድ እነሱን መጨመር ትችላላችሁ። እና ዋነኛው ጉዳይ ይሄ አይደለም የመጣሁበት ጉዳይ። ዛሬ አንዲት ነገር ላናግራችሁ ፈልጌ ነበረ። በተለይ ስለኛ ስለ ማዳም ቅመሞች ነው ዛሬ ላወራ የመጣሁት። ምንድነው ስለ ማዳም ቅመም በሉኝ። አብዛኞቻችን ማለት ነው እንሰራለን። እንደ እውነታው በጣም ብዙ ብር ነው የሚከፈለን፣ ብዙ ክፍያ አለ። በድርሃም ዙሪያ ሳይሆን በብር ዙሪያ፣ በብር ሲመነዘር ብዙ ነው ክፍያችን። ማሻአላ አልሐምዱሊላህ ተባረከላህ፣ አላህ በረካ ያርግልንና ማለት ነው። ግን ምንድነው ችግሩ? እኛ ወር ደርሶ ደሞዝ አገኘን፣ ይሄን እንዲያደርጋለሁ፣ ይሄን እንዲገዛለሁ፣ ለራሴ እንዲያስቀምጣለሁ፣ እንዲያደርጋለሁ ስንል ወደ ታች የሚገፉ ነገሮች አሉ። ከዛም ደግሞ አንደኛው ያው ቤተሰብ ነው፣ የማይዋሽና የማይካድ ማለት ነው። ቤተሰብ ነው። ራሳችን ቆራጥ አቋም ከሌለን እከሌ ታመመ፣ እከሌ እንዲሆነ፣ በዚህ ገባ፣ በዚህ ወጣ፣ ይሄ ተፈጠረ የሚባሉ ነገሮች አሉ። እና አንዳንዴ ስለኛ ስለ ራሳችን ስለ ማዳም ቅመሞች ሳስብ ምን ትዝ ይለኛል መሰላችሁ? ቆይ በአንድ ሀገር ምሳሌ ላሳያችሁ። እና በአንድ ነገር ምሳሌ ላሳያችሁ ያልኳችሁ በመሰላችሁ በዚች አናናስ፣ እቺ አናናስ ናት። አናናስ ተቆርጦ አናናሱ ሲበላ ከላይ ራሱን ቆርጠን ቅጠሉ አለች አይደለ? ከላይ ፍሬሽ ነገር መስሎ እሷን ውሃ ውስጥ ነክረን እንድናስቀምጣታለን። ግን በቃ የሚያምር ስር ታበቅላለች። ስሯ እንግዲህ ወደ ታች እያደገች ነው። እና እቺ አናናስ በጣም ቅጠሏ በስቷል። ቅጠሏ ወደ ላይ አድጓል። በጣም ቅጠል አላት። እና እኛም ማለት የማዳም ቅመሞች ወይም ደግሞ አረብ ሀገር ላይ የምንገኝ እህቶች አብዛኞቻችን አንድ ጊዜ አንዳንዴ ምን እናደርጋለን? በቃ አሁን በዚህ ወር ምንም አላደርግም፣ ምንም አልልክም፣ ደሞዜን አካውንቴ ላይ ያስገባለሁ፣ አደግኩኝ፣ የሆነ ፐርሰንት ጨመርኩኝ ስንል ከስር ይመጡና አንዳንድ ሰዎች እንደዚህ ቆርጡናል። እንደዚህ እየቆረጡ ይጥሉናል ወደ ታች። ወዲያችሁት አሁን አናናስ አደግኩኝ እየበዛሁኝ ነው እያለ ነበር አይደለ? ግን ቅጠሉ እየበዛ ስለሆነ እኔ ከታች ቆርጠዋለሁ። ስቆርጠው ምንድነው የሚሆነው? እንደገና ወደ ታች ሆነ ማለት ነው። ትንሽ ሆነ ይሆናል፣ እያነሰ ነው የሚሄደው።
እኛ ጋርም እንደዛው የሆነ ነገርን ስናስብ አንድ በሆነ በኩል ይመጣና የሆነ ችግር ያወራብናል፣ ወይ የሆነ ነገር ይፈጠራል፣ ለዛ እንልካለን፣ ወይ የሆነ ሰበብ ደግሞ ይፈጠራል። አይጠፋም የሆነ ምክንያት። አሁን በተለይ በጣም አብዛኛዎቹ እህቶቻችን እየተጎዱ ያሉት በገዛ ባሎቻቸው። ቤተሰብ የሚበላው ነገር አይቆጨኝም። ምንም ቢሆን ያው ቤተሰብ ነውና ምንም ማድረግ ስለማይቻል ማለት ነው። ግን ባል ጓደኛ ብሎ ያሉ ሰዎች የሚባሉ ነገሮች በጣም አስቸጋሪ ናቸው። እነዛ ጉዳዮች ለምን እነሱ አደግን፣ ዛሬ ብር አለኝ፣ በቃ በዚህን ጊዜ ይገባሉ ኢትዮጵያ፣ ይህን ነገር እንዲያመቻችቻለሁ ብሎ ሲያስቡ ብለን እንደዛ እያሰብን ሌላ ነገር ከስር ይመጣብናል። ከስር እኛ ወደ ላይ እየሄድን ነው። ልክ እንደዚች ቅጠል አንቺ ቅጠል ምንም ሳትነካ ወደ ላይ ሄደች ናት፣ ያደገች ናት። አደግን ስንል ሌላው ደግሞ መጥቶ ከስር ይቆርጠናል ማለት ነው። ከስር ስንቆረጥ ግዴታ ወደ ላይ ለማድረግ እንደገና ጊዜ ያስፈልገናል። እንደዛ እያልን ነው ጊዜያችንን በሀረብ ሀገር ላይ ወይም ደግሞ በሰው ቤት ምንጨርሰው እና ብዙ ጊዜ ለነገራቶቹ ወሳኝ ቆራጥ መሆን አለብን። የምናደርጋቸው ነገሮች ለእያንዳንዳቸው ነገሮች ቦታ ይኖራል። ምንድነው በልክ እናድርገው፣ አናብዛው። ሲበዛ ማርም ሲበዛ ይመራል የሚባል አባባል አለ። አናብዛው። እስቲ ለራሳችን ጊዜ እንስጥ፣ ራሳችንን እንይ። አብዛኛው አሁን የማዳም ቅመም ታማ ምን ብላ አብዛኛዎቹ ከብዙ እንጃ ከስንት አንዱ ነው ጤነኛ ያለው እኔንም ጨምሮ ማለት ነው። ብዙዎቻችን ወገብ ህመም ታመናል። ለምንድን ነው ይሄ? ለራሳችን ጊዜ ስለማንሰጥ፣ ጊዜ የሚባል ነገር ለራሳችን ስለማናስብ፣ አንድ ነገር ሲባል ይሄ ለእንደዚህ ብለን እያሰብን እየተጨነቅን ስለሆነ በእርግጥ ቤተሰብ አትርዱ አይባልም፣ ምንም ማድረግ አይቻልም። እና ግዴታ መረዳት ስላለበት ማገዝ ባለብን መንገድ እናግዛለን፣ ማድረግ ባለብን መንገድ ግን ሁሉም ነገር በልኩ ይሁን። የኛ ህብረተሰብ ያው ነው። ግን የሚገርማችሁ ኑሮ ተወደደ እንዲሆነ እሬው ይባላል። ሰው እየኖረ ነው። ቅድም ያያችሁት አናናስ ይኸው ተቆርጦ እንደዚህ በታች ወረደ ማለት ነው። ያ ሁሉ ቅጠሎቹ እንዳለ ረገፉ። እኛም አንዳንድ ጊዜ ሀሳባችን ፍላጎታችን እንደዚህ ነው የሚሆንብን። እና ውዶቼ እችን አናናስ በነገራችን ላይ በጣም ረዥም ጊዜ ሆኖታል። ወላ ከ4 ወር ከ5 ወር በላይ ሆኖታል። ግን ሁሌም ምን አደርገዋለሁ? ውሃ ጠጣዋለሁ። ውሃ እያጠጣሁት ውሃውን እቀያይርለታለሁ። ቤት ውስጥ ነው፣ ውጭ ውስጥ አላደርገውም። ውጭ አንድ ተክያለሁ እንትን ብሎ የተከልኩት አለ እና ይሄ ደግሞ ቦታ ስለሌለ እዚሁ እንደ ጌጥም ጭምር አያችሁት። ይሄኛው እንደዚህ ሆኖ ያምራል፣ እንደ ጌጥም ጭምር ያምራል፣ ለቤት ውበት ይሰጣል። ይሄኛው አንደኛው ነው፣ ያልቆረጥኩት ነው፣ ገና ልቆርጠው ነው። ይሄን ደግሞ ቆርጬዋለሁ ማለት ነው። እና ውዶቼ ሁላችንም ለራሳችን ጊዜ እንስጥ፣ ራሳችንን እንጠብቅ። በተቻለን አቅም ከምንም በላይ ለጤናችን ለራሳችን ጊዜ እንስጥ። የምናገኘውን ነገር በአግባቡ እናድርግ። ቤተሰብን አናግዝ አይደለም። አሁን ብዙ ሰው እኔም ይናገረኛል። በእርግጠኝነት ይህን ቪዲዮ የሚያዩ ሰው ስለ እኔ የሚያውቅ ሰው አንቺ ምን አውቀሽ ነው? ምን አድርገሽ ነው አንቺ ለራስሽ ዛሬ ላይ ይህን ነገር የምትናገሩ ሚሉኝ በደንብ እንደሚኖሩ አልጠራጠርም። በእርግጠኝነት አውቃለሁ። ግን እኔ ጋር ብዙ ምክንያት አለ። እኔ ብረዳ ልጆቼን አስተምራለሁ፣ ለእናቴ ቤት እልክላታለሁ። እናቴንም ሆነ ልጆቼንም የሚያስተዳድረው እኔ ነኝ። ልጆቼን ማስተምረው ምን ምለው ግዴታዬ ነው። ግዴታ ስላለብኝ ወር በደረሰ ሰዓት እልካለሁ። ስለዚህ እኔ ከራሴ ተሞክሮ ነው አንዳንዴ ሳስበው እኔስ እሺ አባቴ የሌላቸው ልጆች እያስተማርኩኝ እያሳደግኩኝ እናቴን እየረዳሁኝ ምክንያታዊ ነኝ። ለምልከው ነገር ብር ለቤተሰብ ለማደርገው ነገር ራሴን ስወቅሰው አንዳንዴ ለራሴ ምክንያት አለኝ። ሁሉም ሰው በእርግጥ ለራሱ ምክንያት አለው። ግን አሁን አንዳንዶቹ በጣም ብዙ ጊዜ ልጅ የላቸውም፣ አላገቡም፣ አልወለዱም። ቤተሰቦቻቸው ያላቸው ናቸው፣ ምንም እርዳታ የማይፈልጉ ናቸው። ግን በዓል ደረሰ ሲባል ማች ልበሱ፣ አንድ አይነት ልበሱ፣ ምን አድርጉ፣ በግ ግዙ፣ ዶሮ ግዙ።
አንቺ እዚህ ጋር እናቴ እንኳን ዶሮና በግ ማሽን ለብሽ ይቅርና ደህና እንቅልፍ መተኛት ናፍቆሻል እህቴ። አትሸወጂ። እነሱ ማቻቸውን ለብሶ ምናቸውን ብሎ ዝንጥ ብለው አንቺ ነገ ሄጄ ታመምኩኝ ብትይ ለአንድ ለሁለት ለሶስት ቀን ቢያዩሽ ነው። ከዛ ባለፈ እሱ ምን አይነት አላህ በረካ ያደርገው ቤተሰብ ከሆነ ነው። ከዛ ባለፈ ስዘል ምን ስትሆን ነው የምትባዩ? ዘላ እንደዚህ ሆና ደከመኝ አልሰራም ብለሽ ብትሄጂ ደግሞ ጥጋብ ጠግባ ትባያለሽ። ስለዚህ እህቴ ራስሽን ጠብቂ፣ ለራስሽ ጊዜ ስጪ። አንቺ ስትኖሪ ነውና ማንም መኖር የሚችለው። ሁላችሁም ራሳችሁን ጠብቁ፣ ራሳችንን ጠብቅ። የዛሬው መልእክቴ ነው። እንግዲህ ቪዲዮ ከተመቻችሁ ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ በማድረግ አግዙኝ። እንግዲህ ኢንሻአላህ በቅርብ ጊዜ ደግሞ በቅርብ ጊዜ መቼ ነው አላችሁ በሌላ ለየት ባለ በአዲስ ቪዲዮ አዲስ ቦታ ላይ ለየት ያለ ቦታ ላይ እንገናኛለን። መልካም ቆይታ። እወዳችኋለሁ። ያው ትምህርቴን የሚገባው ሰው ይገባዋል፣ የገባው ይግባው፣ ያልገባው ደግሞ ያው እንደምንም ቀስ እያለ ይረዳ። እኔ በተረዳሁትና በገባኝ መሰረት አስረድቻችኋለሁ። ሁላችሁም ደግሞ ያው ነጋችንን እናስብ፣ ህይወታችንን እናስብ ነው የምለው። በተረፈ ወዳችኋለሁ። ወሬ አላብዛባችሁ። ከልብ አመሰግናለሁ ለምታበረታቱኝ፣ ለምትሰጡኝ አስተያየት፣ የት ሄድሽ ጠፋሽ ለምትሉኝ ሁሉም ከልብ ምስጋናዬ ነው። እወዳችኋለሁ።